እግዚአብሔር የተባረከ ይሁን። በዚህ እያለፈ ስላለው የእግዚአብሔር ጸጋ የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ ይህንን ሰሞን የክርስቶስ ኢየሱስን ደም እየተማርን ነው ያለነው። ዛሬ ደግሞ በልዩ መንገድ በጣም በአጭር ደቂቃ የእግዚአብሔርን ቃል ተነጋግረን ሰፋ ያለ የጸሎት ጊዜ እንዲኖረን በሚል አጭር ደቂቃ የእግዚአብሔርን ቃል እናገርና ለብዙዎቻችሁ ደግሞ ይህንን የክርስቶስ ኢየሱስን ደም በሕይወታችሁ ላይ የምናውጅበት ነፃ የሚያወጣውን ደም የሚፈታውን ደም በሕይወታችሁ ላይ የምንነጋገርበት የምንጸልይበት ምሽት ነው ዛሬ። ስለዚህ እግዚአብሔር በዚህ ምሽት ድንቅን ነገር ያደርጋል። አሜን ትላላችሁ? አጠገባችሁ ያለውን ሰው ከእግዚአብሔር ጠብቅ በሉት። እግዚአብሔር በሉት። ዛሬ በሉት። በሕይወት ላይ በኢየሱስ ደም አማካኝነት ለዘላለም የተቀመጠብን ቀንበር እግዚአብሔር ዛሬ ይሰብረዋል በሉት። ዛሬ እግዚአብሔር አምላክ እየጸለይኩኝ እንደዚህ ብሎኛል። ኬላዎችን ከመንገዳችሁ ላይ እግዚአብሔር ያነሳል። አዎ ፌርማታ እየጠበቀ የሚጠብቃችሁን ኬላ እግዚአብሔር ያነሳዋል። የኢየሱስ ደም ከፊታችሁ ይቀድማል። የዘር መርገም የለ። እግዚአብሔር አምላክ ከፊታችሁ ይወጣል። የደሙን ኃይል በቤታችሁ ላይ ያውጃል። ቀንበርን እግዚአብሔር ይሰብራል። በደም ጮክ በሉና አሜን። ለእግዚአብሔር ቃል ክብር በእግሮቻችን እንቆማለን። ዮሐንስ ራእይ መጽሐፍ ምዕራፍ 1 ላይ ያለውን የእግዚአብሔር ቃል ሁላችንም አውጥተን አብረን ከኔ ጋር የእግዚአብሔርን ቃል እናነባለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 4 ጀምሮ ያለውን የእግዚአብሔር ቃል ሁላችንም አውጥተን እናነባለን። ከዮሐንስ በእስያ አውራጃ ለሚገኙ 7 አብያተ ክርስቲያናት ካለው ከነበረውና ከሚመጣው በዙፋኑ ላይ ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆን። ለወደደን ከኃጢአታችን በደሙ ላወጣን አምላክና አባቱን እንድናገለግል መንግስትና ካህናት ላደረገን ለእርሱ ክብር ኃይል ከዘላለም እስከ ዘላለም ይሆን። እነሆ በደመና ይመጣል፣ የወጉት እንኳን ሳይቀሩ ዓይን ሁሉ ያየዋል። የምድር ሕዝቦች ሁሉ ከእርሱ ጋር ዋይ ዋይ ይላሉ። አዎ ይህ ሁሉ ይሆናል። አሜን። ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እግዚአብሔር የተባረከ ይሁን። ዛሬ በዚህ ምሽት ላካፍላችሁ የወደድኩት የእግዚአብሔር ቃል ቅድም እንዳነበብነው በዮሐንስ ራእይ መጽሐፍ ምዕራፍ 1 ላይ ያለውን ስለ ክርስቶስ ኢየሱስ ደም ነው። ከዚህ ቀደም ስለ ክርስቶስ ኢየሱስ ደም ምንነት፣ የተላከበትን ምክንያት፣ የክርስቶስ ደም በእኛ ሕይወት ላይ መጥቶ ደግሞ ያደረጋቸውን ውጤቶች ባለፉት ጊዜያቶች ላይ ከታሜ ጋር በሰፊው እየተማርን ነበር። ዛሬ ደግሞ ይህንን ደም ከሕይወታችን ጋር አንድ ላይ አድርገን እንድንጸልይ በዚህ ደም አማካኝነት ጌታ ኢየሱስ ክርስቶስ ለኛ ያዘጋጀውን በረከት ደግሞ እንድንካፈል በማሰብ ጥቂት ደቂቃ ስለ ዮሐንስ ራእይ ትንሽ እናገርና ከዛ አብረን እንጸልያለን። እንደምታውቁት የዮሐንስ ራእይ ጸሐፊ የሆነው ሰው ወንድማችን ዮሐንስ እንደሆነ ሁላችሁ ታውቃላችሁ። ይህንን መጽሐፍ በሚጽፍበት ጊዜ በጊዜው የነበሩ ክርስቲያኖች በብዙ ስደት በብዙ ዋይታ ክርስቶስ ኢየሱስን በማመናቸው ምክንያት በጣም ብዙ ስደት በሚደርስባቸው ዘመንና ጊዜ ላይ የተጻፈ የተስፋ መጽሐፍ እንደሆነ ሁላችን እናውቃለን። እና በጊዜው የኔሮ መንግስትም ይሁን በጊዜው የነበሩ የሮማ አስተዳደሮች በጊዜው የነበሩ ነገስታቶች መመለክ ይገባቸዋል፣ ቄሳር ጌታ ነው ብለው በሚያስተምሩበት ጊዜ ኢየሱስ ጌታ ነው ብሎ መመስከር በጣም ከባድ ነገር ነው። ለዛ ነው መጽሐፍ ቅዱስ ሲናገር
ማንም የእግዚአብሔር መንፈስ ካረዳው በቀር ኢየሱስ ጌታ ነው ሊል አይችልም ተብሎ የተጻፈበት ብቸኛ ምክንያት እኛ ዘመን ላይ ኢየሱስ ጌታ ነው ተብሎ እንደሚነገረው አይነት ኢየሱስ ጌታ ነው አይደለም። ምክንያቱም በጊዜው እነ ቄሳር ነገስታት ናቸው። ቄሳር ጌታ ነው ተብሎ ይታሰባል። ክርስቲያኖች አይወደዱም። ስለዚህ በዛ ሰዓት ላይ ኢየሱስ ጌታ ነው ብላችሁ ስትናገሩ በተመሳሳይ ሁኔታ ራሳችሁ ላይ የሞት ፍርድ እየፈረዳችሁ ነው። እና ከዚህ የተነሳ ጳውሎስ እንደዚህ ያለ ማንም የእግዚአብሔር መንፈስ ካረዳው በቀር ኢየሱስ ጌታ ነው ማለት አይችልም። ስለዚህ ይሄ መጽሐፍ የተጻፈበት ጊዜ ይሄ መጽሐፍ ሲጻፍ ዮሐንስ ሲናገር ለሰባቱ አብያተ ክርስቲያናት ይሄንን መልእክት ሲናገር እንደዚህኛው ዘመን ምቹ ጊዜና ምቹ ሰዓት አልነበረም። እንደምታውቁት ከዚህ ስደት የተነሳ በሮም ጊዜ ላይ በነበሩ ነገስታቶች አማካኝነት ፊጢሞ በተባለ ደሴት ላይ ተጥሎ በነበረበት ሰዓት ቁጥር 10 ላይ ሲናገር እንደዚህ ይላል፣ በዚያን ቀን በጌታ መንፈስ ነበርኳል። እና ያለበት ሁኔታ አይመችም። እዛ ስፍራ ላይ ሰው በመንፈስ ይሆናል ተብሎ አይታሰብም። በጣም ከፍተኛ ወንጀለኞች በሚታሰሩበት ፊጢሞ በሚትባል በኤፌሶን በስተደቡብ 80 ኪሎ ሜትር ርቃ በምትገኝ በጣም ቀዝቃዛ ስፍራ ሰው ለጸሎት አይደለም ለምንም በማይመች ስፍራ ላይ ዮሐንስ ሲናገር እንደዚህ ያለ በዚያን ቀን በጌታ መንፈስ ነበርኳል። አቤት አቤት አሜን ትላላችሁ? ጮክ በሉና በደንብ አሜን በሉ። ድገሙና በደንብ አሜን በሉ። እና በዚያን ቀን በመንፈስ ነበርኩ ካለ በኋላ ይገርማችኋል ሲናገር መልእክቱን እንኳን ሲያወራ ታውቃላችሁ በጊዜው የነበሩ ቄሳሮች በተለያየ ምክንያት እነ ኔሮ እየሞቱ እየተነሱ ሌላ ነገስታቶች እየተጨመሩ ይሄዳሉ። አሁን ዮሐንስ ግን ሲናገር እንደዚህ አለ፣ በዚያን ቀን በመንፈስ ነበርኩ ካለ በኋላ ቁጥር 5 ላይ እንደዚህ ሚል ቃል አለ፣ ከነበረውና ከሚመጣው የነበረ ነው ደግሞ ምን የሚል ነው የሚመጣ። ከዛስ በዙፋኑ ፊት ካሉ ከሰባቱ መናፍስት እንዲህ ታማኝ ምስክር ከሙታን በኩር የሆነ ከሙታን መካከል የተነሳ ሰዎች ገለውታል ብለው ተስፋ ቆርጠው የነበሩበት ግን ኢየሱስን ከሙታን በመንፈስ ቅዱስ በኩል ያስነሳው የእርሱ መንፈስ ከሙታን ምን የሆነ በኩር የሆነ እሺ ታማኝ ምስክር ከሙታን በኩር የሆነ የምድር ነገስታት ምን የሆነ ገዢ ሆነ ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን ካለ በኋላ ለወደደን አሜን ትላላችሁ? ምን ላለን? ለወደደን ከዛስ ከኃጢአታችንም በደሙ ላነጻን ለአምላኩና ለአባቱ እንድናገለግል መንግስትና ካል ላደረገን ለእርሱ ክብር ይሆናል። ይሄ መልእክት ማለት ከዮሐንስ አፍ ይወጣል ተብሎ የሚጠበቅበት ሰዓት አልነበረም። በመንፈስ ሲሆን ይህ ሕያው የሆነው ጌታ ይህ ሕያው የሆነው ኢየሱስ መጣና እንደዚህ ያለኛል፣ ከኃጢአታችን በደሙ አንጽቶናል፣ ለአባቱ መንግስት ካህናት አድርጎናል። ያ ጌታ ያለውና የሚኖረው ደግሞ የሚመጣውን ሊነግረኝ መጣ በዛ ስፍራ ላይ አለ። ይገርማችኋል ኢየሱስ ክርስቶስ ሕያው እንደሆነ ማሳያው አንዱ በመስቀል ላይ የሰራው ትልቅ ስራ ነው። በክርስቶስ ኢየሱስ እኛ ስናምንና ስንድል በክርስቶስ ኢየሱስ ያገኘነው አንድ ነገር ቢሆን ከኃጢአታችን በልጁ በክርስቶስ ኢየሱስ ደም መንጻት። አሁን ዛሬ ልነግራችሁ የምፈልገው ጉዳይ አንድ ነገር ነው። የልጁ የኢየሱስ ክርስቶስ ደም ማንም ሊያክመው ከማይችል የኃጢአት በሽታ ካዳናችሁ አሁንም ያ ደም ሕያው ደም ነው። አሁንም የሚፈታ ደም ነው። አሁንም ነፃ የሚያወጣ ደም ነው። አሁንም ቀንበር የሚሰብር ደም ነው። ቀኝ እጃችሁን ከፍ አድርጉና ልባርካችሁ በጌታ በኢየሱስም ዮሐንስ እንደተናገረው በድፍረት ዛሬ በዚህ ምሽት አንዳንድ ሰዎች ከብዙ ጨለማ ይህ ደም ነፃ ያወጣቸዋል። ጉባኤው ለምን ይጩና አሜን አይን? ጠገባችሁ ያለውን ሰው ነፃ ትወጣለህ በሉት። ድገሙና ነፃ ትወጣለህ በሉት። ዮሐንስ ስለ ደሙ እዚህ ጋር የሚያወራበት አንድ ምክንያት ምንድነው ስትሉ ታውቃላችሁ ኢየሱስ ክርስቶስ ከሙታን በኩር ሆኖ በትንሳኤ አካል ለዘላለም ለኛ ሊታይ በሰማይ በአብ ቀኝ እንዳለ ሁላችን እናውቃለን።
ሕያውነቱን የሚያሳይ ደም ነው። ደሙ የብዙ ሰዎች ደም ከሞቱ በኋላ ይፈሳል፣ ያቆማል። እውነት ውሸት? ብዙ ሰው ከሞተ በኋላ ሰው ሆኖ ከሆነ ከሞተ የተነሳ ማንም የለም። የክርስቶስ ደም ግን አሁንም ሕያው የሆነ ደም። ለዛ ነው ዮሐንስ ሲናገር የነበረ ደግሞ ያለ ከዛስ ደግሞ የሚኖር። ሃሌሉያ! አጠገባችሁ ያለውን ሰው ደሙ ሕያው ነው በሏት። ጨምሩና ደሙ ሕያው ነው በሏት። ጨምሩና ደሙ ሕያው ነው በሏት። መጽሐፍ ቅዱስ ዕብራውያን መጽሐፍ ሲናገር ኢየሱስ ክርስቶስ ይልና ትናንትናም ዛሬም እስከ ለዘላለም ምንድነው? ያው ነው። እግዚአብሔር የተባረከ ይሁን። ቁጥር 18 ላይ ሄደን አንድ ቃል እናነብና ከዛ በኋላ እንጸልያለን። ሕያው ስለሆነ ስላለ ምንም በማይመች ስፍራ ላይ እንኳን ቢሆን ምንም ጥሩ የተባለ ስፍራ ላይ እንኳን ያለ ባይሆን ይሄ ሕያው የሆነ ጌታ መጥቶ ለዮሐንስ እንደዚህ ብሎታል። ቁጥር 18 እግዚአብሔር የተባረከ ይሁን። ቁጥር 18 መጣና እንደዚህ አለው፣ እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ በእጄ ነው። ኢየሱስ እዚህ ጋር መጥቶ ለዮሐንስ እያለው ያለው አንድ ነገር ነው። ሞቼ ነበር፣ እውነት ነው። ሰይጣን የያዘኝ መስሎት ነበር። በሮም እጅ የገባው መስሎት ነበር። በመስቀል የተንጠለጠልኩ መስሎት ነበር። አሁን ግን ምንድን ነኝ? ሕያው ነኝ። ሕያው የሆነ ጌታ የሚያመልካል። ለዚህ አሁን ስለ ክርስቶስ ኢየሱስ ደም ስለ ክርስቶስ ኢየሱስ ደም ነፃ ውጪነት፣ ይሄ ደም ነፃ ያወጣል፣ ይሄ ደም ዋጅቶናል፣ ይሄ ደም ወደ አብ አቅርቦናል፣ ይሄ ደም ይረዳናል፣ ይሄ ደም ያጸድቀናል ስንል ሕያው ስለሆነ ነው፣ ስላለ ነው። አሜን ትላላችሁ? ሕያው ስለሆነ ብቻ አይደለም፣ ለዘላለም ደግሞ ስለሚኖር ነው። ይህንን ጌታ ታምናላችሁ ወይ? ይሄ ጌታ ሕያው ከሆነ የሚሰራ ከሆነ ነፃ የሚያወጣ ከሆነ የኢየሱስ ደም ዛሬም ተኮስ ነው። ካላችሁበት የትኛውም ነገር ነፃ ሊያወጣችሁ ዛሬም ተኮስ ነው። የሞተ ጌታ የላችሁም፣ የተቀበረ ጌታ የላችሁም፣ የጠፋ ጌታ የላችሁም፣ የማይሰማ ጌታ የላችሁም። የሚሰማ ጌታ በሰማይ አለ። ነፃ የሚያወጣ ጌታ በሰማይ አለ። የሚቀድሳችሁ ጌታ በሰማይ አለ። ካላችሁበት ሁኔታ በላይ የሚያደርግ የክርስቶስ ደም፣ ካላችሁበት አለመከናወን በላይ የሚያደርግ የክርስቶስ ደም፣ ካላችሁበት በላይ፣ ካላችሁበት ድካም በላይ፣ ካላችሁበት ውድቀት በላይ የሚያደርግ ነፃ የሚያወጣ የክርስቶስ ደም። እስቲ አጠገባችሁ ያለውን ሰው ሕያው ነው በሉት። ሕያው ነው ስትሉ ብዙዎቻችን እግዚአብሔር ሰማይና ምድር እንደፈጠረ እናምናለን። እውነት ነው ውሸት ነው? እዚህ ጋር ማናችሁንም መጥቼ ብጠይቃችሁ እግዚአብሔር ሰማይና ምድርን ፈጥሯል ወይ ብዬ ብጠይቃችሁ፣ ወይም ደግሞ እዚህ ቤት ያላችሁ አማኞች ጠቅላላ በእግዚአብሔር ፈጣሪነት ጥያቄ የላችሁ። ነገር ግን አሁንም መፍጠር ይችላል በሚለው ጉዳይ ላይ ግን ሁላችንም ጥርጣሬ አለ። ለዛ ነው እግዚአብሔር የምንጠረጥር። እውነት ውሸት? አሁንም የሌለን ነገር መቀስቀስ ይችላል። አሁንም የሞተን ነገር ማንሳት ይችላል። እግዚአብሔር ሰማይና ምድርን ፈጥሯል ብላችሁ በምታምኑበት እምነት ልክ አሁንም መፍጠር ይችላል ብላችሁ ብታምኑ ህይወታችሁ እኮ እንደዚህ አይቀጥልም። አሁንም የመፍጠር አቅሙ ከዛሬ ስንት ዓመት በፊት የነበረው የሰራው ከምድር መጀመሪያ በፊት የፈጠረው አምላክ አሁንም ሕያው ሆኖ ይሰራል ብሎ ማመን ትልቅነት ነው። ሕያው ነው ስንል ዛሬ እግዚአብሔር እንደዚህ ያለ እምነት በውስጣችሁ ላይ ይጨምራል። ትላልቅ የከበዳችሁን ጉዳይ መስራት እንደሚችል ማመን ብትጀምሩ፣ ፈጥሯል ብላችሁ በምታምኑት ልክ አሁንም መፍጠር ይችላል ብላችሁ ብታምኑ ህይወታችሁ እንደዚህ አይቀጥልም። ኢየሱስ ሕያው ነው። ደሙ ሕያው ነው። ደሙ ዛሬም ይቀድሳል። ዛሬ ደሙ ነፃ ያወጣል። እርግማንን ይሰብራል።
ጨለማን ይሰብራል። አሁን ላለንበት እያንዳንዱ እንቅስቃሴ፣ እያንዳንዱ ፌለሪቲ፣ እያንዳንዱ የአጋንንት ስራ በህይወታችን ላይ እያንዳንዱ ለመጡ ፌለሪቲዎች ምክንያት የሆነው ኃጢአት እንደሆነ ታውቃላችሁ። በኃጢአት አማካኝነት ሁላችን በዚህ ዓለም አሁን ላይ በማይታዘዙት ላይ የሚሰራው መንፈስ በሁላችንም ላይ ይሰራ ነበር። ለምን እንደዛ ሆነን ሲባል በኃጢአት አማካኝነት ከዛ ባርነት ነፃ ሊያወጣን የሚችል የበግ ደም የለም፣ ከሰው ዘር መካከል የለም፣ ከመላእክት መካከል የለም። በልጁ በክርስቶስ ኢየሱስ አማካኝነት በተደረገ ቤዛነት ቅድም እንደተነጋገርነው የኢየሱስ ደም ነፃ አውጥቶናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ሲናገር እንደዚህ ይላል፣ ክቡር በሆነው አይደለ በወርቅና በብር አይደለም የተገዛችሁት፣ የተዋጃችሁት ደም፣ የተገዛችሁበት ደም፣ ከዛ ዓለም ነፃ የወጣችሁበት ደም ገንዘብና ወርቅ አይደለም፣ በከፈላችሁት ነገር አይደለም፣ በጽድቃችሁ አይደለም፣ በእውቀታችሁ አይደለም፣ በራሳችሁ አቅም አይደለም፣ በምታደርጉት ጥረት አይደለም። ሲናገር እንደዚህ ነው የሚለው፣ ክቡር በሆነው በልጁ በክርስቶስ ኢየሱስ ደም ተዋጅታችኋል። ከዚህ ቀደም አጋንንት እናንተ ላይ ለመስራት ግራውንድ አለው፣ ኃጢአት የተባለ ነገር ይዟችኋል። ከዚህ ቀደም በህይወታችሁ ላይ አጋንንት የፈለገውን ነገር እናንተ ቤት ገብቶ ማፍረስ ይችላል። አሁንም ላይ በማይታዘዙት ላይ የሚሰራው አለቃ መንፈስ እንደወደደ ይመራቸው ነበር። አሁን ግን ከዛኛው ከአጋንንት ማንነትና ባህሪ እዛ ከነበረው መንፈስ ክቡር በሆነ በክርስቶስ ኢየሱስ ደም ተዋጅታችኋል። አሜን ትላላችሁ? አሁን አጋንንት መብት የለውም እናንተ ላይ ለመሰልጠን፣ በራችሁን ለመዝጋት፣ ጤናችሁን ለመያዝ፣ ኢኮኖሚያችሁን ለመያዝ፣ ጸጋችሁን ለመያዝ ምንም አይነት ግራውንድ የለውም። ለምን? እናንተ ምን ብላችኋል? በልጁ በክርስቶስ ኢየሱስ ደም ተዋጅታችኋል። ዛሬ ይሄንን ጸሎት ከኛ ጋር አብራችሁ ስትጸልዩ አንድ ነገር ነው የሚሆነው። ያለ አግባብ እናንተ ጋር ህገወጥ ሆነው የገቡ ነገሮች በሙሉ ኢየሱስ በደሙ ዛሬ ያፈርሳቸዋል። ማለት ያለባችሁ እንዲህ ነው፣ መብት የለህም፣ የኔን ነገር የመያዝ መብት የለም፣ ህጋዊ መብት የለም። ለምን? በልጁ በክርስቶስ ኢየሱስ ደም፣ ሕያው በሆነው ደም፣ በሚሰራው ደም፣ በሚያጸድቀው ደም፣ ከብርና ከወርቅ ይልቅ በሚሻለው ደም ተዋጅቻለሁ። ጠገባችሁ ያለውን ሰው ስልጣን የለውም በሉት። አሁን ድገሙና በሉት፣ ስልጣን የለውም። ዛሬ በሉት፣ ሕያው የሆነውን የልጁን የኢየሱስ ደም ህይወት ላይ ታውጃለህ፣ ቤት ላይ ታውጃለህ፣ ጤንነት ላይ ታውጃለህ፣ አገልግሎት ላይ ታውጃለህ፣ ነፃ ትወጣለህ በሉት። የሚያምን ሰው ካለ ዛሬ ሕያው የሆነው ጌታ ሲነካችሁ ይታወቃችኋል። አሜን ትላላችሁ? ሲነካችሁ ይታወቃችኋል። ቀንበራችሁን ሲሰብር ይታወቃችኋል። ደሙ በዚህ ቤት ሲንቀሳቀስ ይታወቃችኋል። ምንም መብት የለውም፣ ተዋጅታችኋል። ምንም ስልጣን የለውም፣ ነፃ ወጣችኋል። እናንተ ላይ የመሰልጠን ምንም አይነት ግራውንድ የለውም። በልጁ በክርስቶስ ኢየሱስ ደም ነፃ ወጣችኋል። ሕያው የሆነው ጌታ በመካከላችሁ አለ። ጎናችሁ ያለውን ሰው ዛሬ ለመጸለይ ተዘጋጅ በሉት። ዛሬ ለመጸለይ ተዘጋጅ። ሃሌሉያ። ቁጥር 19 እንደዚህ ይላል። እሱን ካነበብኩ በኋላ እንጸልያለን። የሲኦል መክፈቻ በእጄ ነው፣ ስለዚህ ያየውን አሁን ያለውን በኋላም የሚሆነውን ጻፍ። አሁን ያለውን ከዛስ በኋላም ስለሚሆነው ጉዳይ ኢን ፊውቸር ሰዎች ሊረዱት ከሚችሉትና ከሚያስቡት በላይ የሆነውንም ነገር ምን በለው? ጻፍ በለው። እስከ ዘላለም የሚደረገውን ነገር ምን በል? ጻፍ። ለምንድን ነው እንደዚህ የሚለው? ሕያው ስለሆነ። ሕያውነቱ የትናንትናና የዛሬ ብቻ ሳይሆን የነጋችሁንም ጭምር ማወቅ የሚችል ዘላለማዊነት ያለው ደም ነው። አሁን እዚህ ቤት ያላችሁ ሰዎች በነገ ህይወታችሁ ላይ ስላለው ጉዳይ ስንጸልይ ሕያው የሆነው ደም እዚህ ቤት ተቀምጣችሁ ነጋችሁን ጭምር የሚቀይር የክርስቶስን ደም በህይወታችሁ ላይ እንጠራለን። አሜን ትላላችሁ?
ጎናችሁ ያለውን ሰው ያዙትና ስለሚመጣው ዘመንህም ቢሆን እንጸልያለን በሉታል። ዛሬ ክርስቶስ ደም በሉትሲ ከፊት ይወጣል፣ ተራራውን ሜዳ ያደርጋል፣ ያስጨነቀን ይሰብረዋል፣ በር ላይ የሚጠብቅህን ይሰብረዋል፣ ነፃ ትወጣለህ በሉት። በጌታ በኢየሱስም ቀኝ እጃችሁን ከፍ አድርጉ፣ ጸልይላችኋለሁ። ከፊታችሁ ዴስቲኒያችሁን የያዙ ቀንበሮች በኢየሱስም ይነሳል። የጨለማ ኃይላት ይሰበራል። የብዙ ሰዎችን ከፍታ የያዙ የጨለማ ኃይላት በዚህ ደም ይዋረዳል፣ በዚህ ደም ይሰበራል፣ በዚህ ምሽት ይሰበራል። ሕይወታችሁ ላይ የኢየሱስ ደም እናውጃለን። ቤታችሁ ላይ የኢየሱስ ደም እናውጃለን። ራካቫኒያስ አጠገባችሁ ያለውን ሰው ያዙት። አሁን ሬካላቮ ሴፕሬቴኬቬዲያ ራላቫንታ ሳፕሬቴሌቬኒያስ ልሳን ያላችሁ በልሳኖቻችሁ ጸልዩ። የኢየሱስ ደም በዚህ ምሽት ላይ ሕያው ጌታ ምስክሬን፣ ሕያው የሆነው የኢየሱስ ደም፣ የሚሰራው የኢየሱስ ደም፣ ቀንበር የሚሰብረው የኢየሱስ ደም ሕያውነቱን በዚህ ምሽት ያሳያችኋል። ከብዙ ሰዎች ፊት እየወጣ ተራራቸውን ሜዳ እያደረገ አያል፣ ቀንበር እየሰበረ አያል፣ የታመሙ ሰዎች በዚህ ደም እየተፈወሱ አያል። ሮካቫዴሌቤ ሼፕሬቴሌቬዲያ ራካታሎቫ የምንጠራው ሕያው ስለሆነ ነው። የምንጠራው ስለሚሰማን ነው። የምንጠራው አሁንም ስለሚፈውስ ነው። የምንጠራው ቀንበር ስለሚሰብር ነው። ሌካቫዲያ ላባ ሮራባ ሻባሪያ ላቦሪያ ሬና ማሃዳ ላባሪያ ሎባ የምንጠራው ስለሚንቀሳቀስ ነው። የምንጠራው ሕያው ስለሆነ ነው። ነገን ማስተካከል ስለሚችል ነው። ቀንበር መስበር ስለሚችል ነው። የብዙ ሰዎችን ድል ማስለቀቅ ስለሚችል ነው። ሕያው ደምና አለን። ሃሌሉያ 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 ሬካቫዲያ ሎቫዲያስ ራባአዳ ላባ ጄሌቬዲያ ላባሃዳ ላቫዲያ የከበዳችሁን ከላያችሁ ላይ ያራግፋል። ከወደቃችሁበት ሰፈር ያነሳችኋል። የዘር መርገምን ከቤታችሁ ይሰብራል። ዘር ቀይራችኋል፣ ቤት ቀይራችኋል፣ አምላክ ቀይራችኋል፣ ገዢ ቀይራችኋል። የትኛውም የጨለማ ኃይል አሁን ቤታችሁን የመያዝ መብት የለውም። እናንተን የመያዝ መብት የለውም። እናንተን ማስቀረት አይችልም። ወደ ኋላ መሳብ አይችልም። ማስቀረት አይችልም። ዛሬ ይሄንን ደም ታውጃላችሁ። ዛሬ ይሄንን ደም ትጠራላችሁ። እግዚአብሔር አምላክ ከፊታችሁ ይወጣል። ሃሌሉያ